እንደዛ የሆነ ያያየው አለማሰብ አለማዘንም አለመጨነቅም አይችልም። አላቅም እኔ በሰዓት ምን ማለት እንዳለብኝ ራሱ እኔ በግሌ አላቅም። ግን በተቻለን አቅም በቃ እንዳልኳችሁ ነው። ጸሎት ከጎኑ መቆምና ጸሎት ማድረግ ብቻ ነው ከኛ የሚያስፈልገው ነገር አብረን ነው መሆን ነው። ከኛ እንደ ጓደኛም እንደ ወንድምም እንደ እህትም የሚጠበቀው እሱ ነው ብዬ ነው የማስበው። ከዛ የቀረውን ደግሞ ፈጣሪ ነገሮች የሚያደርግበትን መንገድ እሱ ያውቃልና ማስተካከል ያለበትንም ፈጣሪ ያስተካክላል ብዬ አስባለሁ። ዋናው ቁም ነገር ጸሎታችሁ አይለየው። እንኳን መጣ ወደዚህ ያሉን ቢያንስ ትንሽ ቀን እናደርጋለን። ትንሽ ነገር ከቀለለለት ሰዎች አሉ ፋሚሊ ሁሉም እዛ ነውና ነገር ከቀለለለት ምናምን ቢያንስ 1-2 ቀን ራሱ ጥሩ እንቅልፍ መተኛትም አንድ ነገር ነው አይደል? በርግጥ ላይተኛ ይችላል እያሰበ ግን ቢያንስ ምቹ ቦታ ላይ 1-2 ቀን ማረፉም አንድ ነገር ነው እና እቺን 2 ቀን 3 ቀን አረፍ ብሎ ባለበት ጊዜ ከዛም በላይ ሊቆይ ይችላል። እዚህ ነገሮች እስኪስተካከሉ እዚህ ያለው ነገር ከዛም የሚሆነውን ደግሞ አብረን እናያለን። ቤተሰቦች እንወዳችኋለን፣ እናከብራችኋለን። የምሬ ነው። በዚህ ሰዓት ራሱ በጣም ብዙ የተጨነቃችሁ ብዙ